በቀብር ስነ ስርዓት ላይ የተፈጸመ አንድ የፍቅር ታሪክ አለ። ቀኑ የሐዘን ነበረ። ሰዎች በጥቁር ልብስ ተሞልተው ቆመው ነበረ። የሚሰማው የእንባ የሐዘን ድምፅ ብቻ ነበረ። ባለቤቷን በድንገተኛ አደጋ ምክንያት አታ ግራ ገብቷታል። ሚስቱ ከመቃብሩ አጠገብ ተቀምጣ ዓለሟ የጨለመባት ያህል ተጨንቃለች። የምታረገው፣ የምትይዘው፣ የሚጨብጠው ሁሉ ነገር ጠፍቶባታል። የባሏ አስክሬን ከፊቷ ነበረ። ሁሉም ሰው እያጽናናት፣ አይዞሽ፣ በርቺ፣ ሕይወት ይቀጥላል እያላት ነበረ። ነገር ግን አንድ ሰው በተለየ መንገድ ቆሞ ነበረ። ፓስተሩ። የቀብር ስነ ስርዓቱ እየተፈጸመ ሲመጣ ፓስተሩ ወደ ሐዘንተኛዋ ሚስት ቀረብ ማለት ጀመረ። ሰዎች በትኩረት ተመለከቱ። አይኖቻቸው እሱ ላይ አረፈ። እርሱ ግን ዝም ብሎ አልቆመም። ተንበርክኮ እጁን ወደ እርሷ ዘረጋ። እናም ጉልበት ባለው ድምፅ እንዲህ አላት፣ ብቻሽን አይደለሽም፣ እኔ አብሬሻለሁ። ከዛሬ ጀምሮ ሕይወትሽን ከኔ ጋር ትቀጥያለሽ። ታገቢኛለሽ ወይ የሚል ጥያቄ ያቀረበላት። በቀብሩ መካከል ቦታው በአንዴ ወደ ጸጥታ ተቀየረ። ሰዎች ግራ ገብቷቸው የሚሆነውን ነገር በጉጉት ይጠብቃሉ። እርሷ ግን በእንባ የተሞላ ፊቷን ከፍ አደረገችና አዎ አገባለሁ አለችው። ከዚያ በኋላ ሰዎች ገና ከቀብሩ ሳይመለሱ ታሪኩ በከተማው ሙሉ ተዳረሰ። አንዳንዶች አሉ ይሄ ከልክ በላይ ራስ ወዳድነትና ነውር ነው አሉ። ሌሎቹ ግን ሕይወት እንደዚህ ነው፣ ለመረሳት ደቂቃ አይፈጅም አሉ። ነገር ግን አንድ እውነት አለ። ሰው ከአጠገባችን ሲለይ ቦታውን በሌላ ሰው ለመሙላት ረጅም ጊዜ አይፈጅም። ስለዚህ ሕይወት በፍጥነት ትቀጥላለች እንበል ወይስ ልብ ፈጥኖ ይረሳል እንበል? ወይስ ደግሞ አይ የሴቶች ነገር ብለን ጥያቄ እናንሳ። እንግዲህ እንደዚህ አይነት ቪዲዮዎችን እየታዘብን አብረን እንቆያለን። ይሄ የመፍረድ የመወሰን ወይም ደግሞ በሰው ጫማ ሆኖ አለማሰብ አይደለም። ነገር ግን ትዝብት አይጠፋምና እያንዳንዷን ቪዲዮ እየታዘብን አብረን እንቆያለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ አብራችሁን ቤተሰብ እንድትሆኑ እንጋብዛችኋለን። እስቲ አንድ ቀጣይ ቪዲዮ ልጋብዛችሁና ነገሮችን እንታዘብ። የምን አባቱ ዳይት ነው? ስገጂ የኔ እናት፣ ጾሚ፣ ስገጂ። ስላሴ ለነፍስሽ ለስጋሽም ዋጋ ታገኛለሽ። ግድ የለሽም ስገጂ፣ ትርፍሽን ታገኛለሽ። በስጋሽም በነፍስሽም ትርፋማ ትሆኛለሽ። ስለዚህ ዳይት ምናምን አትበይ። ጾሚ፣ ስገጂ፣ በቃ ሁለት ትርፍ የኔ እናት። ከዛ ውሃሽን ደግሞ በጸበልሽ ተኪ። በቃ ሁሉንም በረከት ታይዋለሽ። ላንተም እንግዲህ ይህንን ቪዲዮ ለምን ጋበዝኳችሁ? አሁን በእርግጥ የምንገኘው የጾም ወቅት ላይ ነው እና ያው ለመጠናቀቅ 1-2 ሳምንት ይቀራል። በእርግጥ መጾም መጸለይ ምናልባት ዳይት ብለን በምናስበው ቦታ ተክተ ነው ቢሆን ለስጋችንም ለነፍሳችንም የሚሆን ጥሩ ዋጋ ልናገኝ አንችልም ወይ ነው። ምን ታዘብኩኝ? አንዳንድ ጊዜ ስፔሻሊ የኦርቶዶክስ እምነት ተከታዮች ላይ የምታዘበው ነገር ነው እና በጾም ወቅት ጂም መስራት ወይም ስፖርት ለመስራት መሞከር የሚከፋ ነገር አይደለም። ፕሮግራም አድርጎ መስራት ይቻላል። ግን ገና ለገና ስፖርት እንሰራለን ወይንም ደግሞ እንቅስቃሴ ላይ እንገኛለን ብለን ጾሙን ሳንጾም ያው ለስፖርቱ ብለን ምግቦቻችንን እየበላን የምንቆይበት መንገድ አለና አንዳንዴ እንደዚህ አይነት ሁኔታዎች ሲፈጠሩ ከስፖርቱ ገለል ብለን ጾምን ብንጠቀም የምንፈልገውን አይነት ሰውነት ማግኘት እንደምንችል ያው ከቪዲዮ ሀሳብ በመነሳት ስለተረዳው ነውና ምናልባት ትንሽ ቀን የቀረን ብለን ወይም ስፖርት ላይ ያለን ሰዎች በቃ ስፖርቱን እንጨርስ ከምንል ስፖርቱን ለተወሰነ ጊዜ ገታ አድርገን ጾማችንን ብንቀጥል የተሻለ ነገር ልናገኝ እንችላለን። ቪዲዮ ላይ እንዳየ ነው የስጋም የነፍስም ዋጋ ሊኖረን ይችላልና ጾሙ ላይ በርታ እንበላ ማለት ነው። አሁን የምጋብዛችሁ ቪዲዮ በእርግጥ ትንሽ ቆየት ብሏል፣ ግን ብዙዎቻችን ያላስተዋል ነው አንድ ጉዳይ አለ መሰለኝ። እቺ ልጅ እናቃታለን። በአንድ ወቅት የማየውን ቪዲዮ ወጥቶባት ነበርና ብዙ ነገር ተብሏል፣ ብዙ ነገር ተነስቷል። ልጅቷንም ከማበረታታት አንጻር ያው እንደዚህ አይነት ነገር የሚያጋጥማል አይዞሽ ከማለት አኳያ ብዙ የተሰሩ ቪዲዮዎች አሉ። ግን አንዳንዴ ደግሞ ያላስተዋልናቸው ነገሮች ሊኖሩ ይችላሉና ትዝብቴን ለማካፈል ነው። መጀመሪያ ይሄ ቪዲዮ ከወጣ በኋላ ልጅቷ ምን አለች የሚለውን ቪዲዮ እንከታተል። ግን በጣም ነው የማመሰግነው። ጀጅ የምታደርጉትም ያው እግዚአብሔር ልቦና ይስጣችሁ። ቱ ቢ ኦነስት ኢትስ ላይክ አሪፍ ነው ብዬ ነው የማስበው። ምክንያቱም ሜቢ ጋድ ሳይን እየሰጠኝ ይሆናል ከእሱ ጋር ቅርብ እንደሆን ጋድ ሳይን እየሰጠኝ ነው ያው እና ደግሞ እግዚአብሔር የማይወደውን አይፈትንም ምናምን ነገር የሚወደውን ነው እንጂ የሚፈትን አይዶን ኢቭን ነው ራምሴኝ ብቻ። አዎ በዋናነት ማንሳት የፈለግኩት ነጥብ መጨረሻ ላይ ያለችውን ነው። ያው ስህተት ሰርታለች፣ ስህተት እንደሰራች አምናለች። ሁላችንም ስህተት እንሰራለን። ስህተቱ ላይ አይደለም እኔ ትኩረት ማድረግ የፈለግኩት። ምናልባት እንደዚህ አይነት ነገሮች እግዚአብሔር ለእኔ ምልክት እየሰጠኝ ነው፣ አምላክ ከዚህ ስህተቴ እንድማር ወይም እንድመለስ ወደ እሱ እንድቀርብ እያደረገኝ ሊሆን ይችላል የሚል ሀሳብ ማሰቧን ወድጄው ነበረ መጀመሪያ ላይ። ከዛ በኋላ ግን ምን አይነት ምክር ሰምታ ይሁን አላቅም፣ አንድን የሚታዘብኩትን ምክር እጋብዛችኋለሁ። ከዚህ ሀሳቧ በኋላ እግዚአብሔር ምልክት እየሰጠኝ ነው፣ ፈጣሪ ወደ እሱ እንድመለስ እያደረገኝ ነው የሚለውን ሀሳብ አስባ ብዙ ሳትቆይ ምን አይነት ምክር መጣ መሰላችሁ?
እሱን ምክር ልጋብዛችሁ። የተለቀቀ ቪዲዮ ምናምን አለ እኔም ጠዋት ነው ያየሁትና አይ ዶንት ኖ ይሄን መልእክት የሚደርስሽ ከሆነ ግን አይ ነው ደግሞ ከኔ በጣም የተሻለሽ ጠንካራ ማትሰሚ ሴት እንደሆንሽ አይቻለው። ማለቴ ታስታውቂያለሽ፣ ልጅ ነሽ፣ you don't give ምንም አይነት ኬር ለማንም። ግን እንደዚህ አይነት ነገር ስለሚሰብር አይ ዶንት ኖ ይሄ ከደረሰሽ ማለት ነው ማሪ I'm telling you እናቱ ያዘችውን ነው ያልሽው። ምንም አዲስ ነገር እህቱ ያዘችውን ነው ያልሽው። ምንም አዲስ ነገር የለም። ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። ዶንት ወሪ፣ ራስሽን እንዳትደብቂ። ካሁን ውጪ፣ ፈታ በይ፣ ተዝናኚ፣ ሊቭ ዮር ላይፍ። እንዲች እንዳይሰማሽ፣ እሺ? እንዲች እንዳይሰማሽ። ይዩት እስኪ ምን ያገኛሉ? አይነኩሽ። ይዩ ቁጭ ብለው እያዩ ይኖሩ። አይነኩሽ። ያው የምክሩ ሀሳብ የሚታወቅ ስለሆነ ከዚህ በላይ ይህን ቪዲዮ መመልከትም አስፈላጊ ላይሆን ይችላል። አብዛኞቻችሁ አይታችሁታል። ግን እች ልጅ ምን አለች? ስህተት ከሰራች በኋላ አምላክ ምልክት እየሰጠኝ ነው አለች። ሁለተኛ ላይ ቀጥሎ የመጣው ምክር ደግሞ ማንም አትስሚ፣ ሰው ወሬ ነው የሚል ነገር መጣ። ኦፍኮርስ ሊሆን ይችላል። ከዛ ይህ ምክር ምን አይነት ውጤት ይዞ መጣ ነው። ይህን ቪዲዮ እዩት። ስትቀፊ ሼምለስ እንኪ ለእናትሽም ለአባትሽም ለአንቺም እንኪ ትቀላለሽ እንዴ እከክ ይህን ትበል እግሬን ማንም ትበላለሽ እካክ ምን ለማለት እንደፈለግኩ በተወሰነ መልኩ ለመረዳት የቻላችሁ ይመስለኛል። አንዳንድ ጊዜ እውነት ነው በዚህ ዘመን በጣም ነውር የሚባለው ነገር ያን ያህል የሚያሳፍርም ደረጃ ላይ አልደረስንም። አሁን ከምናያቸው ሁኔታዎች አንጻር ስፔሻሊ እዚህ ሚዲያ ላይ ያሉ ሰዎች ከሚከውኑት፣ ከሚያደርጉት፣ ከሚናገሩት ንግግር አንጻር ነውር ማለት ትልቅ ገንዘብ ማግኛ እንደሆነ መገንዘብ ችለናል። ግን እዚህ ሶሻል ሚዲያ ላይ እንደዚህ አይነት ሴቶች ብቻ አይደለም ያሉት። የኔ ታናሽ እህትም አለች። አሁን ይህንን ነገር ማለፍ ስላልፈለግኩኝ ነው። ሰው ስህተት ይሰራል፣ ሁላችንም ስህተት እንሰራለን። አሁን ጉዳይ ስህተቱ ላይ አይደለም። ስህተት ሰርተን ወደ ፈጣሪ ለመመለስ ፍላጎት ኖሮን ያንን ጉዞ እያመቻቸን ባለንበት ወቅት አንዳንድ ኢቭን ኢፍ ለራሳቸው ህይወት እንኳን ጥንቃቄ የማያደርጉ ሰዎች መጥተው በሚመክሩን ምክር ፋይናሊ ስህተቱንም ረስተ ነው ወደ እግዚአብሔር መመለሱንም ረስተ ነው ይበልጥ ደግሞ ራሳችንን ለዛ ለተሻለው ኃጢአት የምናዘጋጅ ሰዎች አለን። ይሄ ነገር በምን ያህል መልኩ ኖርማል እየሆነ እየሄደ እንዳለ ሁላችንም የምንታዘበው ነገር ነው። ምክሩን የሰጠችው እንግዲህ ባምቢ ናት። ያው ታቋታላችሁ፣ ምን አይነት ላይፍ እንዳሳለፈች እናውቃለን። አሁንም በጣም ትኩረት እንድታደርጉልኝ የምፈልገው ነገር ስህተቱ ላይ አይደለም፣ የተሰራው ስህተት ላይ አይደለም። በአንድ ወቅት ተመሳሳይ ቪዲዮ ወጣባት ባምቢ ምን አይነት መንገዶችን ነበር ስትከተል የነበረው? እግዚአብሔር በተሻለ መልኩ ጠንካራ አድርጎኝ ይህን ጉዴን አውጥቶ የእናንተን ጉድ ሸፍኖ የሚል ምላሽ ሁላ በአንድ ወቅት ሰጥታ ነበር። ጥሩ እውነት ነው። ሁላችንም እንደሷ ጠንካራ ላንሆን እንችላለን። የእኛን ጉድ ሸፍኖ የእሷን አውጥቶ ለእሷን መማሪያ ለእኛም ደግሞ ጥንቃቄ ማድረጊያ ሆኖ ሊሆን ይችላል። ከዛ በኋላ የት ሄደች ባምቢ? ቤተክርስቲያን ሄደች፣ ጸበል ብዙ ነገር አሳለፈች። አሁን ላይ የት ነው ያለችው እቺ ልጅ? እግዚአብሔር ለሆነ ኃጢአቶቻችን ለሆነ በደሎቻችን ምህረት ሲሰጥ ይቅርታን ሲሰጥ ድጋሚ ኃጢአት እንዳንሰራ መክሮ ነው። ድጋሚ ወደዛ ስህተት ውስጥ እንዳንገባ አድርጎ ነው እንጂ ለሌላ ኃጢአት እንድንዘጋጅ ወይንም ደግሞ ይሄ ነገር ተረስቷልና አሁን ማንም ምንም አያመጣም የሚል ነገር ውስጥ እንድንገባ አይደለም። ብዙዎቻችን እንደዚህ ነን። እግዚአብሔር መሐሪነቱን ያሳየናል፣ እኛ ደግሞ ያንን መሐሪነት እንዘባበትበታለን። ይባስ ብሎ የኛ በንሳ አለመመለስ ራሱን ችሎ እያለ ድጋሚ ሰዎች እንኳን ለንሳ እንዳይበቁ የማይሆን ምክር የምንሰጥ ሰዎች አለን። አሁን እንዳየነው አይነት መንገድ ማለት ገብቷቸዋል ብዬ አስባለሁ። ይሄ ትክክል አይደለም። ምናልባት እንዳልኳችሁ ነው። እህቴ ሁለቱንም ቪዲዮ ትመለከታለች፣ የባምቢንም ቪዲዮ ትመለከታለች፣ የዚችንም ልጅ ኃጢአት ሰርቻለሁ፣ በደል ሰርቻለሁ፣ ወደ እግዚአብሔር መመለስ አለብኝ የሚለውን መልእክት ትከታተላለች። እና ፋይናሊ የሚመጣው ውጤት ግን ምን ያህል ኢምፓክት ያመጣል ነው፣ ምን ያህል ተጽዕኖ ይፈጥራል ነው ትናንሽ ልጆች ላይ። ይሄ ነገር በጣም ጥንቃቄ የሚፈልግ ነው። ኦፍኮርስ አትፍረድ የሚል ሀሳብ ሊነሳ ይችላል። አንተ አያገባም ሊባል ይችላል። ይሄ የመፍረድ ጉዳይ አይደለም። ቀደም ሲል ብያቸዋለሁ። የመፍረድ የመወሰን የሰውን የመውቀስ ጉዳይ አይደለም። ቀጣይ የሚመጣውን ትውልድ የማሰብ ጉዳይ ነው። አንድ የፍርድ ቤት ዳኛ እኮ የሆነ አሰቃቂ ወንጀል የሰራን ወንጀለኛ ፍርድ ቤት አቅርቦ የሚገባውን ቅጣት ወሰነለት ማለት ፈርዷል ማለት አይደለም፣ ወይም በእግዚአብሔር ስልጣን ገብቷል ማለት አይደለም። ትክክል ያልሆነ ነገር ሰርቷል፣ ይሄ ትክክል አይደለም፣ ይሄ ይገባል አይነት ውሳኔዎች ናቸው። ሶ መፍረድ የሚባለውን ነገር ራሱ የሆነ የጀማ አይነት ትርጓሜ ባንሰጠው መልካም ነው። እና በጣም ጥንቃቄ እናደርግ። ትናንሽ ልጆችም ጥንቃቄ አድርጉ። ትላልቅ ልጆችም አጉል አወቅን አማረብን ብለን የምንሰጠውን ምክር በጣም በተሻለ መልኩ ለማድረግ ብንችል መልካም ነው። እና እውነት ለማውራት ይህን ቪዲዮ የምታዩ ሰዎች ካላችሁ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ ለንስሐ በጣም ክፍት ነው።
ወደሱ እንድንቀርብ በብዙ መንገድ ይጋብዘናል። እቺ ልጅ ቀደም ሲል እንዳለችው ወደ እግዚአብሔር መመለስ ነው ያላት አማራጭና ያንን ጉዞ ብታመቻች ይሻላል ለሌላ ኃጢአት፣ ለሌላ በደል፣ ለሌላ ክፋት ራስን ከማዘጋጅና ብቻ ጥንቃቄ እናድርግ ለማለት ነው። ወደ ቀጣይ ቪዲዮ እናልፋለን። ሳም ምንድነው ያለ ምክክር እንዴት ይሄን ሁሉ ብር ታወጣለህ? ለጓደኛዬ ነው ያበደርኩት ችግር ስላጋጠመ። ማበደር እኮ ጥፋት አይደለም፣ ግን ለምን አልነገርከኝም? እቅድ እኮ ነበረ። የራሴ ደሞዝ ስለነበር አንቺ ማስፈቀድ ያለብኝ አልመሰለኝም ነበር። ጉዳዩ ማስፈቀድ አይደለም ሳም፣ መከባበር ነው። እኔ ነገሩን ቀለል አድርጌው ነበር። ያንቺን ድርሻ መዘንጋት አልነበረብኝም። ባለትዳር ከሆንም በኋላ የኔ ያንቺ የሚባል ብር የለም። አብረን ካልወሰን እንዴት ትዳራችን ይዘልቃል? እምነት የሚገነባው እንደዚህ ባሉ ትናንሽ ግልጽነቶች ነው። ብቻዬን እንደሆንኩ እንዲሰማኝ አታድርገኝ። ትክክል ነሽ። ከዚህ በኋላ ማንኛውንም ወጪ ከመውጣቴ በፊት እንወያያለን፣ ቃል እገባለሁ። እውነት ለማውራት እዚህ ሶሻል ሚዲያ ላይ በካፕል ኮንተንት ትልቅ ሪስፔክት ያለኝ ለእነዚህ ልጆች ነው። ከመነሻቸው ጀምሮ ያላቸው ህይወት የውሸት እንዳልሆነ፣ ይሄ ለሚዲያ ፍጆታ እንዳልሆነ በደንብ ያስታውቃል። እና አሁን ከቅርብ ጊዜ ወዲህ ደግሞ እንደዚህ በድራማ ኮንተንት ጥሩ የሆኑ መልእክቶችን ማስተላለፍ የሚችሉበትን ሀሳብ ማንሳት ጀምረዋል። በጣም ስለወደድኩትና ይህን ሀሳብ እውነት ባለትዳር ሰዎችም ልንሆን እንችላለን፣ እንደው በፍቅር ህይወት ውስጥም ያለን ሰዎች ልንሆን እንችላለን እና ከፍቅር በላይ መከባበርን፣ አንዳችን ለአንዳችን ያለንን መደማመጥ ማብዛት እንዳለብን የሚያሳይ አይነት ቪዲዮ ነው እና ሞር ካስተማረን ሞር ከነገረን በሚል እሳቤ ነው ያቀረብኩት። አክባሪያቸው፣ አድናቂያቸውና ብችል ደግሞ ወዳጃቸው ሆን ደስ የሚሉኝ አይነት ሰዎች ናቸውና ገብታችሁ እስቲ መልካም የሆነውን ነገር ተመኙላቸው፣ ለቀጣይ ህይወታቸውም ጭምር መልእክቱ ይደርሳል ብዬ አስባለሁ። ኢት ዋዝ አንፎርጌተብል ሞመንት ምናምን ብላችሁ የፖስተታችሁት ፖስት ማለት ነው። ሪያሊቲ ፎርጌተብል ሞመንት ነው። ቢካዝ ያለው ሶሻል ሚዲያ ላይ እና ስልካችሁ ላይ ወይም ጋላሪያችሁ ላይ ብቻ ነው። ለምንድን ነው እንደዛ ያልኩት? ኢነርጂያችሁን ዌስት ያደረጋችሁት ቦታው ላይ ሁኔታው ላይ ሆናችሁ ኢንጆይ ከማድረግ ይልቅ ከማጣጣም ይልቅ ካሜራው እንዴት ላድርግ፣ እንዴት ኤዲት ላድርግ፣ እንዴት አድርጌ ልቅረጽ ምናምን የሚለው ላይ ነው ኢንቨስት ያደረጋችሁት ማለት ነው። ለማሳየት የተጋጋጣችሁበት ነው እንጂ የሚበልጠው የምርም ቦታው ላይ ቁጭ ብላችሁ ያጣጣማችሁበት ጊዜ አይበልጥም ማለት ነው። ሲቀጥል ሞር አንፎርጌተብል እንዲሆን ከፈለጋችሁ ኢቭን ከካሜራ አርቁትና እዚህ ውስጥ አስቀምጡት። ሶሻል ሚዲያ ላይ ወይም ጋላሪ ላይ ሳይሆን እዚህ ጋር አስቀምጡት። ሲቀጥል እያንዳንዱን ነገር ካልፖሰትኩ የምትሉ ከሆነ የፍክክር ዓለም ውስጥና የቫሊዴሽን ዓለም ውስጥ ናችሁ ማለት ነው። ያ አሁን ላይ በጣም የተቸገርንበት ነገር ነው ማለት እያንዳንዷን ነገር ከቤተሰብ ጋር ያለን ግንኙነት ሊሆን ይችላል፣ ከፍቅረኛ ጋር ያለን ግንኙነት ሊሆን ይችላል፣ ከጓደኞቻችን ጋርም ያለን ግንኙነት ሊሆን ይችላል እና እያንዳንዷን ነገር ሚዲያ ላይ ካላሰጣን የምንል ሰዎች አለን። ከዛ በኋላ ካፕሽናችን ምንድነው የሚሆነው? ላይ ቅድም እሷ እንዳለችው አንፎርጌተብል ምናምን የሚል ሙመንት ምናምን እያለን እንለጥፋለን እና የእውነት ሚዲያ ላይ እንዳጋራ ነው እኛ ህይወት ላይ ያ የማይረሳ ጊዜ ለትውስታ የሚሆን ጊዜ ነው ወይ እያሳለፍን ያለ ነው። ምግብ ቀርቦ ምግቡ ፎቶ ካልተነሳ የምንል ሰዎች፣ ስንጎራረስ ኦር የሆነ ነገር ሲሆን ያንን ካፕቸር ማድረግ ካልቻለን የምንል ሰዎች አለን እና የምር ይሄ ወደፊት ሰው እድሜው ከሄደ በኋላ ሊኖር የሚችለው በትዝታ ነው። በረግጥ ያንን ትዝታ በመስራት ውስጥ እየኖርን ነው ወይ ወይስ ሰው የሚሰጠንን ሪኮግኒሽን እየፈለግን ነው ወይ የሚለው ነገር በጣም አሳሳቢ ደረጃ ላይ ደርሷል እና የእውነት ህይወትን መኖር እንፈልጋለን የምንል ሰዎች፣ ጥሩ ህይወት ጥሩ ትውስታ እንዲኖረን እንፈልጋለን የምንል ሰዎች እዛው ለራሳችሁ ብታቆዩት፣ ለራሳችን ብናቆየው ሚዲያ ላይ ከወጣ በኋላ ወይ ሚዲያ ላይ ለማቅረብ እንዳለችው የሆነ ኢነርጂ እንጨርሳለን። ቪዲዮን ኤዲት ለማድረግ ፎቶን ኤዲት ለማድረግ የሆነ ኢነርጂ እንጨርሳለን እና እዛ ኢነርጂ ላይ ያንን ነገር ከምንጨርስ ሪል የሆነ ትዝታ ላይ ሪል የሆነ ትውስታ ላይ ማሳለፍ ብንችል በጣም መልካም ነውና ሁሉ ነገር አይገለጥም፣ ሁሉ ነገር ለሚዲያ አይበቃም፣ ሁሉ ነገር አይነገርም። ሰው የራሱ ሚስጥር ሊኖረው ይገባል፣ ለራሱ ብቻ የሚያሳልፈው ጊዜ ሊኖረው ይገባልና እባካችሁ በእነዚህ አይነት ነገር የተጠመድን ሰዎች ካለን በጣም ልብ እንበል። ህይወት ይሄዳል፣ ጊዜ ይሄዳል፣ እድሜ ይሄዳል። ከዛ በኋላ ይሄ ሚዲያ ላይ ያስቀመጥናቸው ነገሮች ግን ቁጭ ነው የሚሉትና ሪሊ ካለፈ በኋላ እንደሰትበታለን ወይ ካለፈ በኋላ አሁን ላይ ይሰማናል ብለን የምናስበውን ደስታ በዛ ሰዓትም ይሰማናል የሚለውን ነገር በስርዓት ቼክ ማድረግ አለብንና እባካችሁ የእውነት የማይረሳ ጊዜ ለራሳችን እናሳልፍ ለማለት ነው። ለዛሬ እንደ መጀመሪያ እንግዲህ ያዘጋጀውላችሁ እነዚህን ቪዲዮዎች ናቸው። በቀጣይ ደግሞ ተጨማሪ ቪዲዮዎችን ይዤ አብረን ቆይታ እናደርጋለን። በዛሬው ቪዲዮ ምን ታዘባችሁ፣ ምን አይነት ነገሮች ይስተካከሉ፣ ምን ይጨመሩ የሚለውን ነገር በኮመንት ብታሳውቁን እኛም ደስ ብሎን በቀጣይ ቪዲዮ አስተካክለን እንመጣለን። ይህን ቻናል መቀላቀል የምትፈልጉ ሰዎች ሰብስክራይብ በማድረግ ተቀላቀሉን።
አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ